ሰላምታችን በያላችሁበት ይድረስ ብለናል። ውድ የሬዲዮ ጣቢያችን ቤተሰቦች እንዴት ከረማችሁ? ከክልሉ ገቢዎች ቢሮ ጋር በመተባበር የሚቀርበው ዝግጅታችን መደመጡን ጀምሯል። ለክልላችን ልማት ግብርን በታማኝነት የሚለውን የገቢዎችን ቢሮ መልእክት እንደወትሮ ሁሉ በማስቀደም ወደ ዕለቱ ርዕሰ ጉዳያችን እናመራለን። ወንድሙ ካኪሎ ነኝ። ነጋዴ ነኝ። ደረጃ መርሃ ግብር የሀገር እድገት ነው፣ ለሀገር መሰረት ነው። በጣም ደስ ይለኛል። በሰራንበት ልክ ነው። ለምን ከከፈልኩ ነው መንገድም መስተካከል የሚችለው። የክልሉን ገቢዎች የመጀመሪያው አጋማሽ የሥራ ዘመን የዋና ተግባራት አፈጻጸምን የሚጠቁሙ መሰናዶዎች ለተከታታይ 2 ሳምንታት ወደ እናንተ መድረሳቸው ይታወሳል። በተለይም በባለፈው ሳምንት ዝግጅታችን በክልሉ ገቢዎች ቢሮ ኃላፊዋ በወይዘሮ ሕይወት አሰግድ የተሰጠው ገለጻ የተቋሙ እንቅስቃሴ ያለበትን ምዕራፍንና የቀጣይ የትኩረት መስኮችን ያመላከተ ነበር። ትክክል ነው፣ የመድረክ ጥሩ ነው እንፈጽማለን ይባልና ተወርዶ ግን የማይፈጸምበት ከገቢ መዋቅር ጋር መገፋፋት፣ መረጃ ለመስጠት ገቢው እንዲሰበሰብ ያለ መደገፍ ችግሮችም ስላሉ ለሕዝብ ልማት እስከሆነ ድረስ ችግሮችን በጋራ እንድናይ ይጠቅማል። የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። ለሁለት ተከታታይ ሳምንታት ወደ እናንተ ካደረስናቸው መሰናዶዎች የተቀነጫጨቡ ምክር አዘል ሐሳቦችን አድምጠን እንመለሳለን። የታክስ ገቢ ለአጠቃላይ ክልላዊ ምርት እና የውጭ በጀት ከመሸፈን አኳያ ያለው ድርሻ እያደገ የመጣ ቢሆንም በክልሉ ከሚታየው የንግድ እንቅስቃሴ አንጻር ኢኮኖሚው ከሚያመነጨው ሀብትና መሰብሰብ ከሚገባው የገቢ አቅም አንጻር ሲታይ ገና በርካታ ስራ መስራት የሚፈልግ ነው በሚል ተቋሙ መነሻ አድርጓል። ፋይናንስ አቅማችንን በተከታታይ በዚህ 3 ዓመት ውስጥ እያሳደገን መጥተናል። በዚህ ዓመትም ከፍ ያለ ዕቅድ አቅደን ለክልል 10 ቢሊዮን ብር በላይ እንሰበስባለን ብለን አቅደን ወደ ስራ እየገባን ነው። ይሄ ግብ ሊሳካ የሚችለው በየደረጃው የተዘጋጀ ያወቀ በፈቃደኝነት ላይ ግብር የሚከፍል ማህበረሰብ የተበራከተ እንደሆነ ነው ሊሳካ የሚችለው። የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። ጠቅላላ የገቢ አሰባሰቡ 5 ቢሊዮን የታቀደ ሲሆን 4.5 ቢሊዮን ወይም 90% በዚህ 6 ወር ተሰብስቧል ማለት ነው። ሰው ያየ ያለው የአፈጻጸም ከፍ ማለቱን ነው። ግን ቶታሊ እንደ ክልል የ1.1 ቢሊዮን ማለት አንድ ሚዛን ከተማ ወይ ቦንጋ ከተማ መሰብሰብ ያለበትን ነው እንደ ክልል ቶታል በማዘጋጃ ቤት እየሰበሰብን ያለ ነው። ስለዚህ በቂ ነው ብለን መኩራራት ሳይሆን ህዝቡ ከሚፈልገው ልማት አንጻር ከሚፈልገው የከተማን ምቹ ከማድረግ አንጻር እየሰበሰብን ያለነው ገቢ በቂ ነው ወይ የሚለው ላይ በደንብ እንድንነጋገር 57% ወጪ የመሸፈን ድርሻው ከገቢ ስለሆነ በቀጣይ ሁሉም ለይህንን ተቋም ወይ በመደገፍ የድርሻውን ሊወጣ ይገባል። በቂ ነው ብለን መኩራራት ሳይሆን ህዝቡ ከሚፈልገው ልማት አንጻር ኢፌክቲቭሊ እያንዳንዱን የገቢ ኮሪደር ለቅመን ከመስራት አንጻር ከኛም የቀሩ ነገሮች አሉ። የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ። ለመደጋገፍም ምንድነው ምክንያቱ? ችግር ነው ብለን የምትለው ነገር ምንድነው? እኛ ችግር ነው ብለን የገመገምነው ሀብት የለም አልተፈጠረም፣ ስለዚህ አቅማችን ከዚህ በላይ አይሄድም ነው ወይስ ሀብት ተፈጥሯል አለ ግን የኛ ድክመት ነው? ማን ጋር ነው የሚሄደው? እንደ መዋቅር እየተቸገርን ያለ ነው። ያው ከመጀመሪያ ጀምሮ ተነስቷል። የሰው ኃይል እጥረት ያው አጋጥሞናል። አሁን የባለሙያ እጥረት የሚለው ነገር እነዚህ ወደ አዲስ አበባ የገቡ የተወሰኑ ባለሙያዎች አሉ። እሱም በእርግጥ ቆይተዋል። ያው የገቢ ባለሙያ ከሌለ ማነቆ ይሆናል የሚል ነገር አለ። ግን ትልቁ ችግር የኛ የቁርጠኝነት ችግር ካልሆነ በስተቀር ሀብት አለ። የምንመኘውን ለውጥ እንድናመጣ ተገቢውን ድርሻ ቀድመን እንወጣ።
እውነት የኛ ግብር ከፋይ ከተማችን ላይ ያለው ሐመር ውሃ መሆን ነበረበት ወይ የሚለው በዚህ ላይ ንግድና ገቢዎች አካባቢ ላይ ተባብሮ መስራት ያስፈልጋል። 6000 ነጋዴ ብቻ አይደለም በአንድ አመት ውስጥ አዲስ ፍቃድ ማውጣት ያለበት 60000 ነጋዴ ማውጣት ይችላል። እውነት ለመናገር የታክስ መሰረቱን ካሰፋን በርካታ ነገር ማግኘት የምንችልበት እድል ስላለ ሁሉም አካባቢ ላይ ይሄን ትኩረት ወስዶ ቢሰራ የሚል ሐሳብ አለኝ። ወደ ዕለቱ ርዕሰ ጉዳያችን ስንመለስ የገቢዎች ቢሮ ባስተላለፈው የታክስ ስሌት ቅሬታ የተሰማው ግብር ከፋይ በተዘረጋው የአሰራር ስርዓት መሰረት ቅሬታውን ማቅረብ እንደሚችል ካሁን ቀደም መረጃ ማቃበላችን ይታወሳል። በቅሬታ አቅራቢው የሚቀርበው ማመልከቻ ማሟላት ስለሚገባቸው መስፈርቶችና እንዲሁም ማመልከቻው ተቀባይነት ስለሚያጣባቸው ሁኔታዎችም ማስቃኘታችን አይዘነጋም። በዛሬው ዝግጅታችን ስለ የታክስ አቤቱታ ወይንም ይግባኝ አቀራረብ እናወጋለን። ይጠይቃል ሙሉ መብቱ ራሱን ለሕግ እያስገዛ ያስከብራል ነፃነቱ። በታክስ አስተዳደር አዋጁ ለግብር ከፋዮች ከተሰጡ መብቶች አንዱ በግብር ውሳኔ ላይ አቤቱታ ወይም ይግባኝ የማቅረብ መብት ነው። በታክስ ውሳኔ ላይ ቅሬታ ያላቸው ግብር ከፋዮች አቤቱታቸውን በየደረጃው ከሚገኙ የግብር ሰብሳቢ ባለስልጣን ጀምሮ ለይግባኝ ኮሚሽንና ለመደበኛ ፍርድ ቤቶችም የማቅረብ መብት አላቸው። ቅሬታ ያላቸው ታክስ ከፋዮች አቤቱታቸውን አቅርበው ገለልተኛ የሆነና የተቀላጠፈ ውሳኔ የሚያገኙበትን የአሰራር ስርዓት መዘርጋት ደግሞ የክልሉ ገቢዎች ባለስልጣን ኃላፊነት መሆኑ ይታወቃል። በመሆኑም ይህንን አገልግሎት የሚሰጡ የሥራ ክፍሎች በየደረጃው በሚገኙ የባለስልጣኑ መዋቅሮች መቋቋማቸውን የክልሉ ገቢዎች ቢሮ ያስታውቃል። ያስከብራል ነፃነቱ። በዚህ መነሻ በየደረጃው የተቋቋሙት የታክስ ውሳኔ ቅሬታ አጣሪ የሥራ ክፍሎች ከታክስ ከፋዩ ተገቢውን ቅድመ ሁኔታ አሟልተው የሚመጡ ቅሬታዎችን ተቀብለው የማጣራትና ውሳኔ የመስጠት ኃላፊነት ተጥሎባቸዋል። በተላለፈው የታክስ ውሳኔ ላይ ቅሬታ ወይም ይግባኝ የማቅረብ መብት ለታክስ ከፋዮች የተሰጠ ቢሆንም የሚቀርበው ቅሬታ ወይም አቤቱታ ሊያሟላ የሚገባቸው ቅድመ ሁኔታዎች እንዳሉ መታወቅ ይኖርበታል። በዚህ መነሻ ታክስ ከፋዩ የሚያቀርበው ቅሬታ ውሳኔውን የሚቃወምባቸውን ምክንያቶች በግልጽ ቋንቋ መግለጽ መቻል ይኖርበታል። ታክስ ከፋዩ ውሳኔውን ለማስተካከል ሊደረጉ ይገባል ብሎ የሚያምንባቸው ማሻሻያዎቹን ማድረግ አስፈላጊ የሆነበት ምክንያት ቅሬታው መዘንጋት የሌለበት ሌላው ወሳኝ ጉዳይ ነው። ይህንን ሐሳብ በግልጽ ቋንቋ ለመጠቆም የግብር ከፋዩ ቅሬታውን ከማቅረቡ በፊት ቅሬታዬ ወይም አቤቱታዬ ሕጋዊ አግባብነት አለው ወይ? የጠቀስኳቸው ምክንያቶች ለቅሬታዬ ተቀባይነት ያስገኛሉ ወይ? የሚሉ ጥያቄዎችን ለራሱ አንስቶ ከራሱ መልስ ማግኘት መቻል ይኖርበታል። ይጠይቃል ሙሉ መብቱ ራሱን ለሕግ እያስገዛ ያስከብራል ነፃነቱ። ከታክስ ከፋዩ የሚቀርበው ቅሬታ ወይም አቤቱታ አሳማኝ ምክንያቶች ቢኖሩትም በሕግ በተፈቀደው የጊዜ ገደብ ውስጥ መቅረብ አለበት የሚለው ሌላው መነሳት ያለበት ጉዳይ ነው። ቅሬታው ከታክስ ስሌት ጋር የተገናኘ ከሆነ ታክስ ከፋዩ በስሌቱ መሰረት መክፈል ያለበትንና ቅሬታ ያልቀረበበትን ታክስ መክፈል ይኖርበታል። በታክስ ውሳኔው ቅሬታ ቢኖረውም ታክሱን ከፍሎ ቅሬታ ማቅረቡን የመረጠ ከሆነ መክፈልን ማስቀደም ይኖርበታል ይላል የክልላችን ገቢዎች ቢሮ። ግዴታችንን እየተወጣን መብታችንን እናስከብር የሚለው ለዚህ ነውና። ይጠይቃል ሙሉ መብቱ ራሱን ለሕግ እያስገዛ ያስከብራል ነፃነቱ።
የታክስ ውሳኔ ቅሬታ አቅራቢው ከላይ የተጠቀሱ ቅድመ ሁኔታዎችን ካሟላ በኋላ የታክስ ቅሬታውን የማቅረብ መብቱን በመጠቀም ማቅረብ ይችላል። ከታክስ ውሳኔ ጋር በተገናኘ በሚካሄደው ማንኛውም አይነት የክርክር ሂደት የተሰጠው ውሳኔ ትክክል አለመሆኑን የማስረዳት ኃላፊነቱን መወጣት አለበት ቅሬታ አቅራቢው። ከገቢዎች ቢሮ በደረሰው የታክስ ውሳኔ ላይ ቅሬታ ያለው ታክስ ከፋይ የታክስ ውሳኔው በደረሰው በ21 ቀናት ውስጥ ለባለስልጣኑ የታክስ ቅሬታ ክፍል ማቅረብ ይችላል። ለባለስልጣኑ ላቀረበው ቅሬታ የተሰጠው ምላሽ ያላረካው ከሆነ ውሳኔው በተሰጠው በ30 ቀናት ወይም የታክስ ባለስልጣኑ በቀረበው ቅሬታ ላይ በ180 ቀናት ውስጥ ውሳኔ ካልሰጠ 180 ቀናቱ ከተጠናቀቁ በኋላ ባሉት 30 ቀናት ውስጥ አከራካሪ የሆነውን ታክስ ማለትም ወለድና መቀጮን ሳይጨምር 50% አስቀድሞ በመክፈል አቤቱታውን ለታክስ ይግባኝ ኮሚሽን ማቅረብ ይችላል። ግዴታችንን እየተወጣን መብታችንን እናስከብር ይለናል የክልሉ ገቢዎች ቢሮ። እኛም መልእክቱን ያጠናከርን ለዛሬው ያዘጋጅነውን በዚህ ቋጨን። ሳምንት በቀሪው ክፍል እንመለስበታለን። ወንድሙ ካክሎ ነበርኩ። ሰላም።